ወደ ዱባይ እንሄድ እስቲ። እዛ ነው ወሬ ያለው። ከዱባይ አንመጣም። ወዴት ነው? ወዴት ሰሞኑን ምንድን ነው ያለው? ምንድን ነው? አይ እንግዲህ ጻፉ። እንግዲህ እናንተ መጻፍና ማንበብ የማይወድ የሜላት ቀማችሁ ወርቱ አራቱ ተቀባቡ። ወይ ድሮም የሰው ነገር ተመለሰ። ወደ ቤቱ ተመለሰ። እንዲሁም በምን አወቃችሁ? ሄልኩ ሄልዬ ቆንጆ እንዴት ነሽ? እሺ አይደዛ እወድሽ ነበር፣ አፈቅርሽ ነበር። አረዲ ያዘርበደሳ እዲ ተወጃ ለዛ እናውራበት። ወሬያችን ነው የሚያባጣ። ወይሄልዬ ማን ነው ስሙ? ተመለሰ አሉ። አይ ሄልዬ እግርሽ የተባረከ የሆነ እድሜና ጤና ይስጥሽ እናቴ፣ ጓደኛዬ፣ የስንት ዓመት ጠያቂ ጓደኛዬ ሄልዬ እኔ ቆንጆ ቲንኪው እናት፣ እንዴት ነሽልኝ? ወሬ ማንንም እሺ ሄልዬ ሰው ይመላለሳል በሻንጣ ብር ይዞ። እኛ ጋር የሚመላለሰው ወሬ ብቻ ነው። እናትሽ እንዴት ሆነች ያሮጌት ይላል። ብር ይዞ አይመጣና ያፎጋ ቆራቆራ ሽማግሌ እሄድበት ብር ይዞ ተመለሰ። አይበር ማማሩ ሲፈልግ ፍራንክፈርት ሲፈልግ ዱባይ። እሺ በምን አወቃችሁ መመላለስ ነው? በምን አወቅሽበት? በመመላለሱ ሲታሰር ወደ ሲፈታ ወደሱ አይዶላር ከዚህ ወደዛ ፎቶ ወጣ። የምን ፎቶ? ኧረ ፎቶ እስቲ እግዚአብሔር በሉ ፎቶ የምን ፎቶ? የምን ፎቶ? ሄልኩ ሄሊና ፎቶ አይ ወይስ ፎቶ? አይ መዝረክረክ፣ አይ መጓረድ። ምን ነው አንዱ ጋር ሰብሰብ ብሎ ቁጭ ቢል ወይ ተወዲህ ተፍራንክፈርት ወይ ተወዲህ ተዱባይ ወይ ተወዲህ ተኢንግላንድ ይገባል ቀስ እያለ ያ ሰውዬ። አሁን ማርያምን ግቢ ኦራ ፎቶ ምን ሲያደርግ? ዱባይ እኮ ግን የት ነው? መቼስ ዱባይ ነው። ከዱባይ አትወጣ ሴትዮዋ። እሺ ዱባይ ወይ ዱባይ እኮ አንዴ ዱባይ እኮ የምትሄዱበትን መንገዱን ሰፈሩን ካገኛችሁ የሆነ ሰፈር አለ። አበሻ ግን አይጠፋም። ተፎቶ ወጣ። ምን አሉ ተዚህ ተፍራንክፈርት ያሉ ሴትዮ? እሳቸው ደግሞ ሰሞኑን ሰበናብዬ እኔ ጌታ እንዴት ነህልኝ? እንዴት አደርክ? ወይዬ ሰላም ነው። ሰበናፕን ኮፒ ሊንክ አድርጉለት። ምክንያቱም ብዙ የሚያሳየን ጉድ አለ። ሰበናፕን ኮፒ ሊንክ አድርጉለት። ሪኮርደሮች ሰበናፕን ኮፒ ሊንክ አድርጉለት። ለእንትን ሪፖርት ምናምን ያደርጉበታል። ሰበናፕ ትኩስ ወሬ አለ። አቤት ለሰበናፕ ማጠብሰናት እች ግን እንዴት ነው? ወደዛ አካባቢ ትሄዳለህ እንዴ? ወደዛ አይመስለኝም። ተወዲ አይመስለኝም። ለሰበናፕ እንኳን ነገር ብዙ ምን ሄሉዬ። አው ኧረ ተይ ብር ካለ ሽምግልና የለም። ታይ አንቺ ሴትዮ ታይ
ታይ ተሽማግሌው ነው ጥቅም ያለው። እኛው እጃችን ላይ 2 ዓመት በሙሉ ፉን ሲል ሽማግሌ ነው ብለን ያው ዛሬ ወጣቶቹ ከዚህ ተፍራንክፈርት ዱባይ ተዱባይ ፍራንክፈርት ተዱባይ ቱጌዘር ፎሬቨር እያሉ ይቀባበሉታል። አንቺ ጅል ከንቱን እንኳን ተቋዳሽ ብንሆን ምን ነበረ? እቺ ሞቻ የኔ ቢጤ እኛማ እንደዛ ወንዶች ላይ እንዴ ያለ በዝም ብለ ሽማግሌ ነው ታዲያ እነ ሽማግሌውን ይዘን ማላዲቭን ሽማግሌውን ይዘን ታይላንድ ያው አንደኛ ቻይና አንደኛ ዱባይ ተቀባበልን። ሰውየው እኔ እና አንቺ እዚህ ሄድዬ ቆንደፍታችንን ይዘን ተሽማግሌው ነው የሚያዋጣው። ሞኛት እንደነዚህ ልጆች በጥ መሆን አለብን። ተቀጥ ብለን ማለት አለብን። ተሽማግሌ ነው ምን አገባን እኛ። ባንኩ ሽማግሌ ነው። አንቺ ሞኝት ተሽማግሌ ነው። አንቺ ሞኝትኛ እና አልፎልን እኔ እና አንቺማ ብንኖር ራቁትን ነበር የምናስቀረው። መች በልብስና በእንትን ብቻ ወይ ሰበናፕ አቀዘቀስከኝሳ። ተሱ አይደለም ተውሸት ነው ተጉራ ተወሬ ነው። አይ ተሱ አይደለም ታዲያ ተየት ነው ሰበናፕ? ምንድነው ፎቶ አሉኝ መጡና ጅልዬ ሰውየው ወደዛ ሄደ አሉኝ። እኔ ነገር ውስጥ አታስገቡኝ። እኔ ደግሞ በጠዋት አልኩኝ ይኸውልህ እንደው እንደ ጠራራ ላይ ሰይጣን ይጠራራ ሰይጣን ያታል ነገር አምሮኝ ፉን እያልኩ ነበር። አገኘውና አርጌው ልክ እዚህ ጋር አልኩኝ። የጠራራ ፀሐይ ላይ ያለ ሰይጣን ያ ይሄ በቃ ወለው ጠራራ ላይ ያለ አይደለ ሰው አጥቶ እንዴ ነገር የሚፈልግ አገኘው። ታዲያ ምን ታዲያ ጸበለ ረጨኸውሳ ተሱ አይደለም ቢሆንስ ነው ብለን ብናወራስ ምን ይመስል ዛሬ እንዶ ለዛሬ እኔ ስደርስበት ነው የማይሆነው። እኔ ነው ብዬ እንትኔን አመዴን ልሽ በወጣስ አምሮኝ ነገር ነው በሚባለው ብንልስ ቢሆንስ አይደለም። ምን አይተው ነው ምንድነው ታዲያ? ምን አይተው ነው? ከዱባይ አይደለም ማለት ከየት ነው ታዲያ? በቃ ነው ብንልስ ሊሄድበት ነው እሱ ነው። እናጣራለን የትኛው ነው እስቲ ላኩ። በዛኛው አካውንት ላኩ። ሁሉ ጊዜ ከምናዝን እስቲ አንዳንዴ ነው ብለንም እንሳቅ። እግዚአብሔር እንዲሁ ነው ብለን እንሳቅ። ሄሉዬ ጂጂ ነው ብለናል። በቃ ነው ብለናል። በቃ ነው ብለናል። ተሱ ነው ተሱስ ልጅ ነው ሲንግል ነው። ተሱ ነው እንዴ? ተሱ ጥሩ ነው እሱ ሰውዬ ጥሩ ሳይሆን አይቀርም። ምክንያቱም ተሲንግል ነው። ተጭቅጭቅ የለም፣ ተወሬ የለም፣ መታለቅስም የላት ያለ እስካሁን እንግዲህ ያላገኘንም። ያ ተሱስ ሆነ ትሄድበት አምሮባታል ማለት ነው። ተታውልን እንጂ እንዲያው በዛ አሁን ድሮ ነበር። አሁን እሱን እንደው ቀንስ አድርጋ ይሄ እንደው አለ አይደለ የምታለቅሰውን ነገር ብትተው ተስማምተን እንኖራለን። እኛ አማታችንን አንይዝም። ይሁንልሽ ይጅበት አንድ ድሃ ከ130 ሚሊዮን ህዝብ አንድ ድሃ ተቀነሰ ይጅበት ብለን እንገፋለን። ግን እንዲያንገፋት ትመጣና የምትለውን ነገር ባፍሽን ግጥም አድርጎ እንዲያ ጥሩ ጋቢ አፍሽ ውስጥ አድርጎ ማድረግ ነበረ። እንዲያ ፎሬቨር ቱጌዘር ቀንሽ እንጂ ነገር እንደበናልሽ ራ እንዴ እንደዚህ አይነት ሰው እንደፋ ብልጭ ቀልጠፍ እኔ አንቺ ቦናውን ሄጄ ቱርክ ሄጄ ያንን አርጌ ሁለተኛዋ ሙኒት በዱባይ እኛ ነበር ብመጣ እንስራት ትማች ማን ይሄድሽ እዛ ዘመድሽ ይሄድሽ እዛ ያ ወዶቼ የ500 ሺህ ብር ሽልማት አለ። 500 ሺህ ብር ነው እዚህ ላይ አርገሽ እናቴ ከዛ እንዴ ካልሆነ ከነጎቼ ጋር ይዋልሽ ምን አገረሽ እኔ ቦን አንገትሽን አንጠልጥዬሽ ቦን
ዶክተር እኮ ስጄ አስጠርቤሽ ተመልሼ ዱባይ ሌላ ፎረቨር ቱጌዘር እንድታመጭ ሌላ ፎረ ድንቡሽ እያሉ ያበረታትሻል። ድንቡሽ የምን ድንቡሽ ምንም አይጠቅምም እሱ ታረጊና ያዋላ ለዛ ነው እንጂ ካኖረ ብሩ ደግሞ ባላ ያልቅና ተመልሰን ዲፕሬሽን ውስጥ እንገባና አሁን ደግሞ ኢየሱስ ሳይሆን አይ ምን ነው ኢየሱስ እንዳንል እሰይ ኢየሱስ ምን ነው ኢየሱስ ከዳይ ወጣ ተመችስ መጨረሻው ደሃ ነው የሚሆነው። እውነቴን እኮ ነው እናንተ ቤተሰብ ታሟል እናትና ስትወለደች ብሩን ይሆነ 5000 ብትል የሆነ ነገር ያለው ማን ሰማ ማለት ነው እንጂ አሁን ሁሉም ወደ አንቺ እንጂ ቀና ብሎ ወደ አምላኩ አያም ገባችሁ ብር ሲኖራችሁ ኮልሚ ረች ላይክ ጊቢኤው ማን ላይ ኮልሚ ማን ነው ኮልሚ ምንድነው? አይ እንግሊዘኛችን ወዲያ አድርገው እንዲያረ አረ ማን ነው እንግማ ማለት ይመላለሳል እንዲው እንግማየ ተተመላለስ ካይቀር ተመደክመ የሆነች እንዲው እዚህ ጋር ዋ ብታረገው ምን አለበት ጋዳሪው ማለት እግርህን ከመደክመ ወንድም አለ አትመላለስ። ማን ነው ኮልሚ ደግሞ ማን መጣ? ሻሽዬ ቆንጆ የኔና ቲንክ ሶ ማች ሻሽቱ ሰበና ብዬ እንዴ እንግማ እያለ ይመላለሳል። ማን ነው እንግማ ተመላለስ ከሚደክመ አንድ የሆነ ዘይሮ ቢወጣስ ምን ይመስላል? ታባላ እኛስ ቀናችን ቢወጣስ ያ እንደ ጠራራ ፀሐይ ላይ እንደሚሽከረከር ሰይጣን ነገር ከሚያምር እሱ ቢዘይረን ተመልሰን ወደ ቅዳሴ ነበር ምን ቀጥታ እንደምትመጣ ከዛ እግዚአብሔር ይመስገን የዛሬው ቀን እንላለን። ገባ አራ እና ፌልስ ጋር ጠቁመኛ ሰበና ያለን እንግዲህ አንድ ትንሽ ጂነስ ሪካርደር አንተን ጠቁመኝ የትኛው ነው ተነዘልበት አፌል ሸሙጣው ነው እንዴ ተሸፍኖ መምጣት ጀመረ። እንደሆነ አንበሳ ይሰጠኛል ብዬ ዘማለ ተሸፍኖ መምጣት ጀመረ። በይማ ተሸፍኖ ነው ሌላ ነው ታንበሳው ተደለ ቶሪው እንሄድበታለን። አስቢው ወይድ ይዘንደው ካልሰጠን እንሄድበት። ታዲያ ምን ሌላ ምንም ነገር አለ ሲሰጠን ይገባናል ተሱ መሆኑ ከዛ ፈችንን እንይዛለን። ካልሰጠን ደግሞ በቃ ባገኘነው አጋጣሚ እኔ እንደሆነ ኢንሳይደሮቼ ወደ ነናቸው ጧት ስነሳ ጀጀየ ያቀብሉኛል። ማርጀትሽ አስታውቀ ታዲያማ ሰው ወደ ልጅነት አይሄድ ተፈጥሮና እምነት ተቀበል እንጂ ወንድም አለ የተለየሆነ ማኛ ጫትም እቀባለሁ ሺሻ መስባለሁ ነፍስም እንደሚያጠር በዛው ወቅ ነገርያት እስቲ ሌላስ ምን ወሬ አለ? አይ ወሬ ነው ማዋከለሰበት ሰበና የስራ ሪስት አንድ ሳምንት እንዳናወራ እንዴት ነው በምንድን ነው አይደለም ነው ብላችሁ የደረሳችሁበት? እኔ ላጣራ ንገሩኝ። ላኩልኝ ፎቶዋን። እኔ ከኔ ጋር ጥሩ ግንኙነት አለ። ስለዚህ እናንተ ምናልባት ላይገባችሁ ይችላል፣ ግን አይ ዶንት ቴክ ከሷ አሁን ባይ አብረው አይደሉም ያላችሁት ቶኒ ያለችው እንቶኒ ተፍራንክፈርት ያለችው እንቶኒ ተወዲ ያለችው ተፍራንክፈርት ያለችው መርከብ በፍራንክፈርት እየነዳች አይቻት እሷንማ እንዴ ያለች ዘጣለት ሴት ልጅ እኮ ስትበሳጭ ነቅነቅ እያለች ነው ሰውን በነጭ ቢጃማ ነቅነቅ እንደዚህ ያጫጭርስ በእኛ በፍራንክፈርት መርከብ እያለች ነው። አያምርም የዚህ ሀገር መርከብ
መርከብ ነጂ ዱባይ ነጂ እናቴ መርከብ በሰው ሰራሽ ላይ የኛ ሀገር ውሃ ሰው ራሳቸው ናቸው ሰው ሰራሽ ነው የተፈጥሮ አይደለም እና ራሳችን የሰራ ነው እና በቃ እንደ አንቶኒዮ ቁጭ ነው የሚለው አይሄድ አይንቀሳቀስ እንዲንቀሳቀስ ትንሽ እስር ይመጡና ነቅነቅ ያደርጉታል እንዲመስልን የኮሪያ ውሃ በሉት ቁጭ ብሎ ያገራችንን እንቆጭ ብሎ ከዛ በሱ ላይ ስንት እንዲነቃነቅ ስንት እንትን ነው የሚበላ መሰላችሁ? በደንብ ውሃው ሰው የተቀመጠው ስለሆነ ብዙ መርከብ ማያዋጣ የምትነዱበት በጣም ሀብታም ካልሆናችሁ በጣም ውድ ነው። ምክንያቱም ብዙ ነዳጅ ይወስዳል እና ማሬ ቲጂ ማናጅ ቆንጆ ታነሽ ጂጂ ወይዬ ምን ነጠፋሽ አለው እናንተ ከነ ዮኒ ጋር ማታ ማታ ጌም እየተጫወታችሁ ነው ነበር ሰሞኑን ነገር ያ አያችኋለሁ እኮ እናንተ ስትጫወቱ እኔ ደግሞ ከሌላ ሰው ጋር አንዳንዴ ግን አልፎ አልፎ ብዙ ቀን አልመጣም ላይክ አም ሶ ታየርድ ብታይ ቤቢ ጎርምሶ በቃ እንደዚህ ልፍት ነው የሚያደርገኝ ብታይ እስቲ እግዚአብሔርን በይ ሲሮጥ ነው የሚውለው እና በቃ እሱ ወደዚህ አሁን አንድ አመት ሆኖ አንድ 13 ወሩ አሁን ዛሬ ራሱ ብታይ 2 ሰዓት ይሆናል ፓርክ ስንሮጥ ምንም አይደክመውም ብታይ ምንም እግዚአብሔር ምንም እንደዛ የሆነ ልጅ አይደለም መርፌ ወጋው አይመስልም ብታይ በቃ ባናቱ ነው የሚተከለው አንቺንም አብሮሽ ባናትሽ ተተካ እሱ ነው እና በቃ ይደክመኛል አንዳንዴ አም ላይክ አይ ዶንት ዋና ቲክቶክ ባላየው ራሱ ላለው አንዳንድ ቀን ታውቂያለሽ አይሽ አይደል ትጂ አለፈ እንደዚህ ልጆች ደግሞ በጣም በቃ ኃይለኛ ነው አይ ኖ አንድ ጓደኛ ያለች እንደዚህ እንትን ያለች አሁን አጠቀት አይ ኖ አሜን ይልም ለየት ይላል አው በጣም አይ አንድ ጓደኛችን ዲድ ዊ ሴሌብሬት ሂዝ በርዝዴይ አልሽ ኖ ሆስፒታል ነበር ነው ሆስፒታል ገባን እኮ ይዛኔ ካንስል ተደረገ ስንት ነገር አድርገን ብር ከፍለን ለምናምን ለምግብ መስሪያ ምናምን ማት ነገር አድርገን the whole thing በቃ እንትናል ቀለጠ ኔክስት ታረግለታለሽ በደንብ አርግሽ አዎ አይ እኔም እንትን ከዚህ በኋላ እንደዚህ ጉጉት አልልም የዛኔ በጣም ጓጉቼ ስለነበረ ቅስሜን ስብር ነው ያደረገውና ከዚህ በኋላ ኢቭን በቃ ነው ዝም ብለሽ ሳምንት ሲቀረው በሳምንቱ ዝም ብለሽ የሆነ ነገር አድርገሽ መታከብሩ ነገር የለም እንደዛ ካልሆነ ይሄ ወር 2 ወር ባነር ያላሰራውለትን ነገር ጠይቂ ይሄ በቃ like I was so like I want to make a real party ብዬ ማለት ነው it's okay ከማይዋለን ፕሬዝዳንት ነው ስለዚህ አው ደግሞ ኖ አሁን like maybe next year እንትን ላይ ሜቢ ጀርመን ምናምን እንመጣለን ብለና ታይዋለሽ በዛው ይጀምራል ካለሽ ቶሎ አትምጪና ካለው ኖ ዱባይም ከሄድሽ ታውቂያለሽ ኢትዮጵያ መሄድ አይቀርም በዛው አርቄ ይመጣል ታይዋለሽ አሁን ግን ደህና ነው አይደል አዎ እግዚአብሔር ይመስገን ነው lot of work በጠዋት ቲክቶክ ላይ አርጌው ምንድነው ስም ቁርስ እየበላን ነበርና እንትን ካንስል ሆነ ቴራፒ ነበረው ለሌላ ቀን አሸጋግረውት ከዛ እያለፍን ነበር በቃ ሲደውሉ ሴትዮ አልመጣች ምናምን ሲሉ ስቶፕ አድርገን ካፍሸብ ገብቼ እንትን ምንድነው ሰጠኝ ብታየው በቃ እንዲሁ ሲቁላላ ሲላቸው ነበር እንት እያለ ማለት ዘጋው ቲክቶክ ይሄኔ ጌታ ዘጋብንና ወጣን ብታየው እንዴት እንደዚህ አውጥተሽ ምናምን I mean እነዚህ አይተውታል ያኛውን ነው ማላሳያቸው እንጂ ይሄንን አይተውታል ከመጀመሪያው ልጃችን ላይ ነው የተወለደ አይ ችግር የለም ስለዚህ የቲክቶክ የኛ ልጅም ነው የኛ ልጅ የእናንተም ነው so it's like የቲክቶክ ፋሚሊ ልጅ ስለሆነ ለመጀመሪያ ጊዜ ኃይለኛ ናት ትጂ ማለትና ለማታውቋት ለመጀመሪያ ጊዜ በቃ እንዲህ ያለች ልጅ እንዲህ ያለ ያስባላት እንትን ነው እና እኔ በዛ ሰዓት ስታለቅሽ ምንም ነገር አላዘንኩም ይሄ መፍራት ምናምን አላዘንኩም ስልሽ አሁን የምትፈር ግን ምክንያት እንዳለው ያለችና ያንቺንም እንትን አልኩትና ቆይታ ያለሽ ምንድነው ያልኩሽ ቆይታ ያለሽ I know Gigi I know ምንም የሚፈጠረው ነገር የለም እና ያንቺንም ይሄ መንሰፍሰፍ የእናትነት መንሰፍሰፍ ያቺ ቲጂን ያዩንበት ነው
you know sometimes ምንድነው ስሙ እግዚአብሔር ሊያበርድልሽ ሲፈልግ ተቼ እኮ ነበር። የሚገርምሽ ግን 3 ዓመት ነው ድሮ እኮ አሁን ያንግቱ በቃ የሆነ ፍንድት የሆነ ሰዓት የለም አቴንሽን ምናምን የምትፈልጊበት ሰዓት so you say something የሆነ ቀን እኮ የሆነ ነገር ብዬ ፌስቡክ ላይ so ፖፑላር ሆኜ ምንድነው ጂንስ ምናምን ብዬ በሱ ሚሊየን ቪው ምናምን ታየው በዛ እኮ ነው በቃ like ኦ ለካ አቴንሽን እንደዚህ ያደርጋል ብለሽ አሁን look up ሁሉ ነገር አለ ገባሽ ብትረግጭም ብታብጭ ምናምን ይሁን የሚያስቅ ፓርት አለሽ ደስ የሚል ፓርት እንጂ የሚከፋ ፓርት አልነበረሽ እንደዚህ ያገለ ሰማነካም እኮ አይተሽ ከሆነ በፊትም ዝም ብዬ በጅም ላይ ሄድባቸዋለሁ እንጂ ሰው ጠርቼ ምናምን ሰው አልነካም እኔ አሁን እኔ ሰው መንካ የሚያስጠላኝ ፓርት ምን እንደሆነ ታውቂያለሽ ሰው ከሰው ጋር መነካካት ኖርማል ሆነ አሁንማ ኖርማል ያ እንዲያውም ታውቂያለሽ ፌስቡክ ላይ ከሰው ጋር መነካካት እኮ አልነበረም ታውቂያለሽ የተወሰነ ነው እንጂ እንዳሁኑ እንደ ቲክቶክ አልነበረም ፌስቡክ ዩቲዩብ ምናምን አሁን ወይ አንቺና ዮኒ ከተጣላችሁ or something a few people ነው ራሱ እኮ የግል እኮ እንትን አልነበረም እኮ የግል ሳይሆን የሆነ ትመላለሻልሽ ምናምን ከዛ መልሳችሁ እኔ የሆነ ነገር ስል በዛ ላይ አስተያየት እኔ እሱ የሆነ ነገር ሲል በቃ ከዛ ብዙ ተግባባንና ጭራሽ በቃ ዲቴል ደግሞ መነጋገርና እንደዚህ አልነበረ አሁን ቲክቶክ ግን በስማም ቲክቶክ it's like ሰባተኛ ታውቂያለሽ ሰባተኛ ሰፈር ጋይስ ግፋቢል ወይ ይልሽ አሁን ሰባተኛ ብዙ ፓርት አለው አይ ቲንክ እኔ እንደማላውቀው ብዙ ታውቂያለሽ ኖ እኔ አልፌ አላውቀውም አልፌ ግን እናቴን ስጠይቃ ሰባተኛ እኔ ያደኩበት አካባቢ ምናልባት የ20 ወይ 30 ደቂቃ መንገድ ወይ በእግርሽ ማለት በእግር ስለምትሄጂ ማለት እዛ እስከምትደርሺ መሳለሚያ ነሽ እንዴ ፓርት መሳለሚያ ነበር ኖ እኔ ከመሳለሚያ አልፌ ነው ወደ ኳስ ሜዳ ነው ያለው ኦኬ ኳስ ሜዳ ግን እኛ ሆቴል ነበር እዛ እና በብዛት እዛ ከዛ ነው ወደ ትምህርት ቤት የምሄደው ከዛ ነው ወደ ቤት የምሄደው እዛ ድረሰውና እዛው ላለው ከልጆች ጋር ምናምን ነገርና ግን እንደዚህ እንደ ቲክቶክ አይደለም ቲክቶክ ላይ ሌላ ታሪክ ያው ቲክቶክ ሰባተኛም አይደለም 77ኛ እኔ በምን እንደምስለው ታውቂያለሽ እናቴ የሆነ ጊዜ እነዚህ ሰዎች እንደ ሰባተኛ ሰፈር ይጨቃጨቃሉ ምናምን ስትል ልጅ ሆኜ አስታውሳለሁ ምንድነው ሰባተኛ አልኳት ሰባተኛ እነዚህ ሴቶች እንደዚህ በየደጃቸው ቆሞ አንዷ ስትሳደብ የታጠቡበትን ይደፉባታል ትላለች ማለት ነው ከዛ አይ ሴድ ኦኬ ብዬ ሰው የታጠበበት የልጅ ጭንቅላት ካደግኩ በኋላ ነው የገባኝ የልጅ ጭንቅላት አትመነዝሪውማ ምን እንደሆነ ከዛ ይቺ ዝም በይ ይቺ ደግሞ ዝም ብላ ጥያቄ ይጠይቀኛልሽ ብላ ዝም አስባለች ማለት ልጅ ሆኜ ጥያቄ በጣም ጠይቃለሁና አሁን ነው ካደኩ በኋላ that's what she mean ብዬ በቃ ይገባኝና ለዛ ነው ሁሉ ጊዜ ሰባተኛ ብቻ አይደለም ያለው ሰባተኛው ትልልቅ እንትኖች አሉ የንግድ ቦታዎች አሁን እሱን ፓርቱን የሚናገር የለም ያው ጀስት ይሄን ብቻ ነው የሚናገረው ሰው ትልልቅ የንግድ ቦታዎች አሉ ትልልቅ መጋዘኖች ምናምን የሉ አሉ ፋብሪካዎች አሉ ባንኮች አሉ 2-3 ትልልቅ ባንኮች ነበሩ አሁን ሰባተኛ የሚባሉት ማለት ነው አንዱ ፓርት ነው ይሄ አሁን አንዱ ፓርት ላይ አይ ዶንት ኖ አሁን አለቅ ድሮ አንዱ ፓርት ነው ይሄ ሴተኛ አዳሪዎች ያሉበት ሰባተኛ አልኩኝ ሁሉም ሰፈሩ ምኑ ፈርሷል እኮ አሁን እኮ እንደ ድሮ አታውቂ እኔ አሁን በኮልፌና ብርጭቆ ፋብሪካ መካከል አላ እዛ አካባቢ ነው ያደግኩት ማለት ነው እና ወደዛ እንደሱ አይነት ነገር ግን ከመድኃኒዓለም በኋላ እስከ ትምህርት ቤት እስከምጨርስ ድረስ ከመድኃኒዓለም እና ልክ 10ኛ ክፍል ምናምን ስገባ መገናኛ ዘመዶች አሉን ማለት ነው የቤተሰቦች ዘመዶች እዛ ሙቭ አረጉ ከጎንደር ማለት ነው እና እነሱ ጋር ድሮ ገጠር ነበር እዛ ነው የምሄደው በቃ ከቤት ወደዛ አንዳንዴ ደግሞ አክስት አለችኝ ንፋስ ስልክ ሄዳለሁ እንጂ እኔ አላውቀውም ያን ያህል በቃ እዛው ታውቂያለሽ እዛው ምናምን እንደዚህ ውጥት ከመድኃኒዓለም ትምህርት ቤት ነው የሄድኩት ከዛ ውጭ አላውቀውም ያን ያህል ላይክ the whole city በኋላ ላይ ነው ልክ ስፈነዳ አዲስ አበባ እኮ ሰፊ እኮ ነው አዲስ አበባ ስምት ላይክ
ትንሽ አይደለም፣ በጣም ትልቅ ሀገር ነው እና እንትን እሺ፣ ቆይ መጣሁ። ቲጂ እነ ዮኒ እየጠሩኝ ነው። ስንት ሰው አለው? ገና ናቸው መሰለኝ። አይ ዶንት ኖ። እነሱ ጋር ልጫወትና ልቀጣቀጥና ሰው የሚመጣ ሰው አለ። ከዛ እመጣለሁ። እሺ እሺ፣ አይሻለሁ። በቃ በኋላ እሺ ማማዬ አለው። ትንሽ ቆይ ልቀጣቀጥ። ቀጠሮ አለኝ ከነሱ ጋር። እሺ ማለት የት አባታቸው እኑ ዛሬማ ገጥማቸዋለሁ። ጋይስ አሁን ምንም አልሰማንም አላየንም አሉ። ገባችሁ? እሺ ወይ ትላንትና ኢግኖር ዳርጋችሁኝ ልጄን ቀጥቅጣችሁ ላካችኋት አይደለ? ማን ልከሽ? የሚገርምሽ ትላንትና የአቡና ደሜ ማን ይቻላቸው? አረ ምንም ተያይዛችኋል። ማን ይቻላቸው አልኩሽ። ዱቄት አርጉት። እኔ በያቡ ተከልዬ ደሜ አንበሳ እየወረደለት ይቀጣል። አንተ ምን አይነት ሰውዬ ነው ግን? አቅም እንዲያወረደለት አረብ ነው ምንድነው? በኢንግማ አረጉትና የኛ አበሻውም ኢንግማ አረገው። እሱ እኮ ግን ጆይ እኮ ፍላይ ጀት 15000 ሲገባ ነው ተናዶ እኮ ነው። መጀመሪያ እኮ ጆይ ነው የመጣው እኔ ጋር። ከዛ 15000 ጆይ ነው የመጣው። አዎ ከዚህ ግን የሱ ሰውዬ ግን ንቀቱ እኛ ሀበሻዎች ሀብታም የሌለን መስሎት ነው። ይጣስከው 6000 ነበሩ። ከዛ ተናደደ። ስናይፐር አገባበሳ ሎድ ያረገ ይመጣል ይወጣል። ሎድ ያረጋል ይመጣል። ኪፕ ጎውን እለዋለሁ። ከዛ የኛዎቹ ሚንግማ ሆነው መጣ። ማሳ እየቀባ እናት ማሳ በቃ ደሜ መጣና እኮ ዘየረን ታውቃለህ። ምስኪን ደሜ አሁን ስሚ ፀጉር ማስተኪያ ስላገኘ ከአንቺ ጋር ብዙ አይደለም። አሁን እንሆናለን ከትላንት ጀምሮማ እንዴ አቅም ይዞ ደሜዋ ከዚህ በኋላ መከባበር ያለው ማማሩ የሌለው መደበሩ የተባለው ለዚህ ሽማግሌ ጋር ተመለሰ። አይ እንዴት እንደሚያስከብር ቻፓ ማን ነው? ግራዝማች የኔ ብራንድ አለልኝ። ማን ነው ሽማግሌ? ታውቂያለሽ፣ አቅሜን ታውቂያለሽ። ከዚህ በኋላ ቀብረር ማለት አለበት። ተደዋውለን የሸቀልካት ነገር አለች ሰሞኑን እመጣለሁ። ደቅሏል። እሷን እንዳታጣራ ዱባይ ሸመነን አንልበታለን። እንዳታጸዳባ አባት ያረጋጋል። መንግስት ቀላል እንልበታለን። ተረም እንልበታለን። ነይ እናቴ ነይ መድኃኒዓለም አለ። አሁን ከዚህ ሰውዬ ጋር ነው የምሆነው ብለህ ነው? አዎ ኧረ ባለ ሀብት ነው ነገር እንዳትፈልግ ደግሞ እንዳታስቀጠቅጠኝ አንተ። እኔ ግን እኮ ያንተ ገድ አይደለሁም። የእውነቴን እኮ ነው የምልህ። አገድ ናችሁ ተንገዳገዱ። አብራ እንደዚህ የሚባል ነገር የለም። ባይዘው ይሄ ዝም ብሎ ሳይኮሎጂ ነው። ንግስቴማ እኮ ላይ ዮኒ ጋር ለመሄድ ያላት ጥረት ለየብቻ ነው ችግር ግን አይደለም። እንደውም እኔ ከዮኒ ጋር ሆና ደስ የሚለው ለየብቻ ነኝ እሱ ነው የሚመቸኝ። አትያትም እንዴ? አይ እኔ ከማንም ጋር ቢሆን ችግር የለም። ግን ምን አለ መሰለሽ ከአንተ ጋር መቶ ነው ትፈልጋለች። ከአንተ ጋር ነው የምትፈልገው። ከእኔ ጋር እፈልጋለሁ። ሀቅ ነው። አንተ በነገራችን ላይ ግን ኧረ ነፍሱ ይዋደቃል። በሷ ቀልዴ ነው። ማነው ዛሬ ጥፋት አጥፋ ምን በለኝ። ልጆቼ ታፕ ታፕ አድርጉ እንጂ ታፕ አድርጉና ዘመዶቻችንን ጥሩ። ልቀጥቀጥ ደግሞ ቀድሜ ነው የነገርኩ። ከሲኔ ጋር ማች ነው ለመቀጥቀጥ ተዘጋጅቼ ነው የመጣው። እኔማ ክሎዚቷን ሳስበው ያስፈራኛል። በየአይነቱ ተከምሮ 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 ኧረ ነፍሷ ሞታችን ደሜ እያሳየች ነው። ሞዴል እየሆነችብን። ኧረ ዛሬ ጂጂ ደሜ ይለፍልህ። አይ ከትላንት ጀምሮ ባለሀብት ሆናል እና ግን ያው ነው ብታይ። አዎ አቋምሽን አሪፍ በቃ እንዳልኩሽ ዱባይ መገናኘታችን የማይቀር ጉዳይ ነው። መጀመሪያ ሳቢውን እንቁጠሯ። በዚሁ ቀጥል። ሳቢው ላይ ከጎደለ እንደ ትላንትና ማተኮነ እናንተ እንገናኙ። 5ቱ መሬቶች አይጠቅሙንም። መሬት ተቆርሶ ይበላ። የኦሮሞ ነገር በለደ ጫታ ግባ ና። ይሄ መሬት ገና ይጨርሳል። መሬታችን እያስያዝን የምንጠብሰው ነገር እኮ ነው የሚያስቀው። ሰቦት ምናምን ነገር ፕራይቬት ጀት ምናምን ያሳያል። አንተ መሬት አለን
መሬቱ ደግሞ ሰው የማይደርስበት ቦታ ላይ እኮ ነው የሰጡት። ኩዩ ፈጫልኩ ምናምን እኮ ነው